እንግዲህ የልጆችሽ አባት ኢሳም ሀበሻ እንግዲህ ከወራት በፊት ይመስለኛል ፊልም አቁሜያለሁ ሙሉ ለሙሉ ወደ እምነቱ ገብቻለሁ ያለው። አንቺ በእምነቱ ውስጥ ፊልሞችን ትሰሪያለሽ? ትተጋገዙ ነበር? ኖርማሊ ሲጀመር እንደ ጀመርኩት የሱድ እንትን ጽሁፍ ነበረ። በሱ ጽሁፍ ነው ፊልሙን የጀመርነው። ኢስላሚክ ፊልም የሚለውን የተወሰነ ኢሳም ይጻፈው ነበረ። የተወሰነ ከተሰራ በኋላ ያው እኔም አቆምኩኝ። እንደዛ ነው። ከሰሞኑ ኢሳም ከባለቤቴ ጋር ተለያይቻለሁ የሚል በአንድ ፋሚሊዎች ያውቃሉ። ከየት ነው የጠበቅሽው? ብዙ ጊዜ ይመጣል ብዬ ጠብቄዋለሁ ብለሻልና። አወጣጡም ዝም ብሎ ነው የወጣው ከቤት እዚህ ተነጋገረን። ማታ ላይ ጠዋት ላይ ስራ ብሎ ወጣ። ጠዋት ላይ ስራ ብሎ ወጣ። ያው ይመጣል እንደማንኛውም ሰው ብዬ እየጠበቅኩት ማታ ላይ ነው። እህቱ በጣም ክሎዝ የሆነች እህት አለችው እና ደውላ አይመጣም አጠብቂው ለምን ስለ አይ ማዘር ቤት ነው የሚያድረው አለችኝ። ያው እንዳኮረፈ ገባኝ። ከዛሬ ነገ ይመጣል በቃ ይመጣል ያልኩኝ ጠበቅኩት። የሆነ ቀን ለእናቱ ስደውል ቆይ ይረጋጋና ይመጣል አለችኝ። አይ ይረጋጋል ልጄ ይመለሳል ይሄዳል ከቤቱ አሉኝ። እየጠበቅኩት አንድ ወር ከምናምን ሆነ እናቱ ቤት ማለት ነው። በዛ መሀል እናቱ ይናገሩታል መሰለኝ ሰው እየተናገረኝ ነው እኔን ወደ ቤት ሄድ ወደ ልጆች ጋር ሄድ ሲባል ከእናቱ ቤት እንደወጣ ነው ማውቀው። ከእናቱ ቤት ወጣ። እኔም ስልክ ስደውል አይመልስም። የተወሰነ ጊዜ ደግሞ ቆይቶ 2 ወር 3 ወር ቆይቶ የሰማ ሰው እሱን ሊያናገር ፈለገ፣ አልተገኘም። በዛ መሀል ማንም ሰው ሊያገኘው አልቻለም። ስልክ አይመልስም፣ ስልክ ይቀያይራል። እናቱ ጋር ሲሄድ እናቱ ጋር የለም። በሰው በዛው እየተጠበቀ ከነገ ዛሬ ይመጣል ነው እኔ የምጠብቀው። በዛ መሀል ከቤተሰቦች የተጣላው እሱ እመጣለሁ ብሎ እንደዚህ አረግሽ እንደዚህ አድርጉ ብሎን እንደዚህ ያደረገን በዚህ ሁኔታ ላይ እስካሁን ድረስ አልመጣም። አንቺ ለምንድን ነው የራስሽን ውሳኔ ማትወስኚ ሲሉኝ እኔ አይምጣ ልጆችን ግን አሳድጋለሁ በሚል ከቤተሰቦች ጋር ተጣላው። በዛ መሀል እኔን እንትን ሳይሉ አጎቴና አክስቴ እናትየው ቤት ሄዳሉ። እናትየው ቤት ሄዶ እንግዲህ የተመለሰውንም መልስ ከፈለሽ ምን አድርገን ለማንቺ ንገሪ። እናቱም በቃ እኔ ላገኘው አልቻልኩም። በስንት አንዴ ይመጣል፣ በ3 ወር አንዴ ይመጣል። መስጊድ ነኝ በቃ መስጊድ እንደሚሆን ማጋ እንደሚያድር ማጋ እንደሚሆን አናቅም እና ምን ላድርግ? አይ በቃ በምንም ሁኔታ ሆኖ በምንም ሁኔታ አገኙልኝና ቢያንስ ስላለው ነገር እናውራ። ካልሆነ ደግሞ ልጅቷም የራሷን ህይወት መኖር አለባት። 3 ልጆች ይዛ መሰቃየት የለባትም እና በሽማግሌ ፊት ካልሆነ ኒካው ይወርዳል። እኛ ልጆቹን ማስማማት ነው የምንፈልገው ለነዚህ ልጆች ስንል እሱን አንፈልግም። አይ ግን ካለ መሸሽ የለበትም እኛን። ስለዚህ የሚሆነው ነገር መሆን አለበት፣ አሳውቁን ይህ መልስ ብሎ እናትየውን ነግሯቸው ይወጣሉ። በቀጠሮ በቃ አሳውቃቸዋለሁ እናትየው አይ አሳውቃቸዋለሁ ከመጣ ፈልጎት መምጣት የሚባል ነኩት እና እኔ ቦታም አልሰጠውም በዛ አይነት ነገር እና ግን ከዛ በኋላ እኔ ፐርሰናል ላይፍ እሱ የተናገረውና እኛ ያለንበት ልጆቹ ያሉበት ሁኔታ እኔ ስለማውቀው ሞር ቴክስት ጻፍኩለት እና መልስ ያወሩ ነበር። እኛ ልጆቹን ማስማማት ነው የምንፈልገው ለነዚህ ባይ ተባልኩበትም የሰማሁትም እንትን ለኔ የሚያስደነግጥ ሁኔታ ነበር የሰማሁበት ሁኔታ ነው። ማግባቱን ስትሰሚ ማለት ነው። በጣም ወዳት እህት ያለችኝ መሊካ ትባላለች። በጣም ወዳታለሁ፣ አከብራታለሁ። ብዙ ሰው እየደወለ ነበር ማናት እህቱ ምንድናት እንዴት አንቺን አላመሰገነም የሚያውቁ ሰዎች አሉ። ብዙ ነገር የሚያውቁ ሰዎች ስላሉ እንዴት ስምሽን አነሳም ምናምን እኔ እሱን ቦታ አልሰጠሁትም። አንድ ሰው አንቺ ከልብሽ ነው የሆነ ነገር የምታረጊው እንጂ ሰው አከብደላ የእውነት ነው እንግዲህ አሁንም ለዛ ይመስለኛል እና ይመጣል ይሄዳል ኳቲበር በቃ ምንም እዚህ ጋር አንቺ እኔ
ላንቺ ስለምነግርሽ የሚጠቅም ነገር ሲኖር ካንቺ የሆነ ነገር ሳገኝ ወይም ደግሞ ታግዢኛለሽ ብዬ ሳስብ ነው የምነግርሽ አይደለ? ነገርኩሽም አልነገርኩሽም ያ ነገር በጣም መልካም ቤተሰቦች ነው ያሉት። በጣም መልካም እህቶች የእውነት እኔ ከእህቶች በጣም ይገርማል። በጣም የሚዘገንን ነገር ነው ያለ። ማን ነው ስሙ? ኢሳም ነው እምሳም ነው የሚባለው? ስሙ ይምታታብኛል፣ ይቅርታ አድርጉልኝ። ኢሳም ነው እምሳም አሮ ኖይዝ ኔ ማይ በጣም በተለይ የሁለቱንም ኢንተርቪው አየሁት ከሚገባው በላይ ወይ ይቅርታ የምትባል ሚስት ናት ስታያት ራሱ። ለዚህ ነው የኢምሳም ነው እሳ የምትሉት ሰውዬ የእሱ እህት ራሱ በጣም እሷን ደግፋ የተናገረችው በሱ የእሱ እህት የኢምሳም እህት ማለት ነው። ከእንግዲህ ስም እምሳም ነው አቦ ኢሳም የሚባል ነገር የለም። እምሳም ነው ስም ዱቄታ እና የእሱ እህት ራሱ ደግፋ የተናገረችው የእሱ እምሳም ነው ስሙ። አታውቁም እንዴ? እና እውነቴን ነው። ይቺ ሴትዮን ሰይፉ ላይ አቅርቧታል። በጣም እንወዳት እህቴ፣ እማከብራት እህቴ። ሽጎራውን እኮ ደግሞ በእስልምና ይፈቀዳል 2-3 ሚስት እስከማቀው ድረስ። አይ ነው ደ እስከ 4 ትችላለህ። እውነቴን ነው። ሪቾዬ ተይኝ፣ ተናድጃለሁ። እንዳለክፊኝ ዛሬ እንዳለክፊኝ ሪቾዬ። እና እውነት ለመናገር በእስልምና ነው ኒካ 2-3 እስከ 4 ሚስት መያዝ ትችላለህ። እየዋሸው ነው። I'm telling the truth, right? ስለዚህ ነገር እያለ እቺን የመሰለች ቆንጅዬ ሚስት ቆንጅዬ ፍቅር የሆነች ሚስት እንዴት ተጥሎ ጥንፌ ገለቱ ጋር ይኬዳል? አሮጊት ጋር ይኬዳል? አሮጊት ቋቋቲያም አሮጊት ጋር እንዴት ይኬዳል? የሶስት ታላቁ ጋር ፈወድ ለምን ይኬዳል? በመጀመሪያ ደረጃ ይሲ ፈወ ጥንፌ ገለቱ ጋር አትወልድ ከሷ ጋር ቻፓ ገንዘብ ወንድ ልጅ ሸርሙጣ ሆነ እንዴ? God damn this bitch niggas! እንደዚህ ቆሻሻ ወንዶች እንደው ባጠፋቸው መድኃኔዓለም ከምድረ ገጽ ያጥፋቸው። እንደዚህ አይነት ወንድ አሰዳቢ ልክስክስ ወንዶች ከምድረ ገጽ ይጥፉ። ለማኛ ገና ለገና ይቺ አሮጊት ገንዘብ አላት ተብላ አሮጊት ነሽ የካካ የሰው ትዳር ማታከብሪ የሰው ትዳር ወስደሽ ለራስሽ ጋብቻ የምትፈጽሚ ቤተሰብ በማያውቀው ደረጃ ያገባሽው ምን አይነት ርካሽ ሴት እንደሆንሽ ጅብ አሮጊት እንደሆንሽ ይናገራል። ቆሻሻ እከክ ነሽ አንቺ። ደግሞ ሂጃብሽን አውልቂ እከካ። ሂጃብ ሀቅን ለሚያደርጉ ሴቶች ነው የሚደረገው። የሰው ትዳር ለማያፈርሱ ሴቶች ነው ሂጃብ የሚደረገው። እንደ አንቺ አይነት በሽቃጣ አሮጊት እከካ የጠነዛች አሮጊት አይደለም። ጥንዝቷ የወጣ አሮጊት አይደለም ሂጃብ የሚደረግበት። እንደው በእስልምና ይፈቀዳል። ምን ነው ሚስትን አስፈቅደ አግባኝ ብትይ? ሚስቱ የመጨረሻ ነው የወደድኳት። እመቤቴ ምስክሬ። ሚስቱ የነበረችው የእምሲት የሚባለው ሰውዬ የእምሲት ይለው ሚስቱ በጣም የምትደነቅ ሴት ናት። ጨዋ ናት። ጭቅጭቅ ፈጥሮ ነው የወጣው ከቤት ከእናቱ ቤት ጥሎ ወጣ። መስጊድ ነው ማድረው። አንተ ስትቸጉር እያደርግ መስጊድ ትላለህ። እንደው አላ በላይ አውርድብህም በላይ አውርድም። እውነት መስጊድ ነው አንተ የምታድረው? ዱቄታ መስጊድ ነው ማድረው ይላል ይሄ እከክ። በጣም
በሚዘገንን ሁኔታ እምሲት ነው ስም። እኔ በጣም ኢሳም ጅኒ ቆለጣልል እምሲት ነው ያንተ ስም። I told you that shit bitch። እምሲት ሄድክ ጠንፌ ገለቱ ደግሞ ልጆቼን ሚስቴን በፍጹም አላደርገው ነገር ነው። በፍጹም አላደርገው። እምሲት አንተ ባለ ምክንያት መሰረት ካልተስማማችሁ ኒካዊው ስፔሻሊ ሚዲያ ላይ ያግባ ምንም ማለት አይደለም። አታውቁም ቤተሰቦቹ? ምንም የምናውቀው ነገር የለም። ከሚዲያ ላይ ነው ሁሉንም የሰማነው። እኛው ሚስት አገባ የሚባለው ወሬ መጀመሪያ በፎዚ ቤተሰቦች በኩል ወሬው መጣ። እኔ ብቻውን እንዳለ በጣም ጥሩ ነገሮችን መቃያው ስራውን አቆመ። ኢስላም ደግሞ የማይፈልገው ስራ ውስጥ እንደነበረ ስለምናውቅ አልሐምዱሊላህ ደስ አለን። ሁሉም ሰው ደስ እንዳለው በእውቀቱ ወደ ሌላ በራሱ ሐላል በሆነው መንገድ ይሄዳል፣ ይሰራል። ያ ነበረ በዛ መንገድ እያሰበ እንደሆነ ነው የምናውቀው። በጣም ወዳት እህት ያለችኝ መሊካ ትባላለች። በጣም ወዳታለሁ፣ አከብራታለሁ። መሊካ የሚለውን ስም ያስልፉ ላይ ነው የሰማነው። አናውቃትም። እህቴ ምናምን ብሎ ሲያወራ እኔ በጣም ቅርቡ ስለነበርኩ ጀሚላን ነበር የጠበኩት፣ መሊካን አልነበረም። ያንን ሲል መሊካ ማን ናት የሚል ጥያቄ ሁላችንም ውስጥ ገባ። ወንድሜ ነው መሊካ ማን ነች ማወቅ አለብኝ። አልነገርኩትም ለሱ እና 8 ነን ቤተሰቦቹ። አንድም ቀን ግን ስለዚህ ነገር ነግሮኝ አያውቅም። ምንም የማውቀው ነገር እና ፈለኩኝ። አሁን ኢሳምን ማግኘት ስላልቻልኩ ነው። ይሄ ነገር ግን በኋላ አገባችን ከሰማሁ በኋላ ሞር አዲስ ከተማ ነው የተማርኩት። ከአዲስ ከተማ እና ስጠይቅ ኬሪያ የምትባል ጓደኛዬ ጋር የሆነ አመት ላይ የሆነ ቤት ሄጄ ነበር። ስጠይቅ ሳጣራ ታናሽ እህቷ ሙና የምትባለው ከኔ ጋር ተምራ ነበር።